እንዴት ናችሁ? ስላያችሁ በጣም ደስ ብሎኛል። ዛሬ is a special day በጣም ስፔሻል ዴይ። ምክንያቱም ፋይናሊ የስድስት ወር ግሎ አፕ ቻሌንጃችን ተጀምሯል። ይህን ቪዲዮ በየትኛውም ጊዜ ላይ የምታዩት ከሆነ አንድ ብላችሁ የስድስት ወር ግሎ አፕ ጀርኒያችሁ መጀመር ትችላላችሁ። ምናልባት አዲስ ከሆናችሁ ባይዘው እንኳን ደህና መጣችሁ። ባለፈው ቪዲዮ ላይ እንግዲህ የስድስት ወር ቻሌንጅ እንደምጀምር አናውንስ አድርጌ ነበር። ለምን ስድስት ወር ደግሞ ካላችሁ እኔ ፐርሰናሊ ህይወቴን የቀየርኩት በስድስት ወር ልዩነት ብቻ ነው። ላይክ ድሮ በጣም አልቃሻ፣ በጣም ኮምፕሌን የምታረግ ድሃ የሆነች በቃ ኤኒቲንግ ኔጌቲቭ ልታስቡ የምትችሉት ነገሮች ሁሉ ያላት ልጅ ነበርኩኝ እና በስድስት ወር ውስጥ ነው የተቀየርኩት ማለት እና አሁን ፐርሰናሊ ያለኝ ነገር ሁሉ ላይ ኤቭሪቲንግ የምታዩት ነገር ሁሉ አስተሳሰቤ ሁሉ ነገር ማለት ነው ለዛ ለስድስት ወሩ አደርጓለሁ። ምክንያቱም ያንን ስድስት ወር ወስጄ ራሴ ላይ ኢንቨስት አድርጌ ባልሰራ ኖሮ አልዋሻችሁም አጉል ሴቶኝ ይቀመጥ ነበር። ስለዚህ አም ሶ ኤክሳይትድ ይሄንን ስድስት ወር አንድ ላይ ልንጀምረው ስለሆነ ምናልባት ግን ወደ ዋናው ነገር ከመግባቴ በፊት አንዳንድ ጥያቄዎችን ልጠይቅላችሁ። ፕሮባብሊ እናንተ ጋርም ይኖራል ብዬ ስለማስብ የመጀመሪያው ይሄንን ቻሌንጅ ማን ነው መስራት የሚችለው ካላችሁ ሁላችሁ ማድረግ ትችላላችሁ። እድሜ፣ ጾታ፣ ምን ላይክ ቦታ ምናምን ነገር አይልም። ኢት ዳዝንት ማተር። ሁላችሁ ማድረግ ትችላላችሁ። ሁለተኛው ለምን ይህን ላድርግ ካላችሁ ኢዝ ቢካዝ ለረዥም ጊዜ ራሳችሁን ስታታሉ ነበረ። አደርጋለሁ፣ ቀይራለሁ፣ ለወጣለሁ፣ ሀብታም ሆናለሁ፣ ቢዝነስ አረጋለሁ፣ እንዲህ ከዚህ በኋላማ ሰውነቴን ኢንኮንትሮል አረጋለሁ፣ ጊዜን ኦን አረጋለሁ ስትሉ ለነበራችሁ ግን አንድ ቀንም አርጋችሁ ስለማታውቁ ሰዎች አሁን ጊዜው ይሄ ነው። ምናልባት ሌላኛው ደግሞ እድሜ ስንት መሆን አለበት ይሄንን ቻሌንጅ ለመስራት የምትሉ ሰዎች ካላችሁ አልነስ ኦፍ ኮርስ ሞታችሁ መንፈስ ካልሆናችሁ በቀር ይሄን ቪዲዮ የምትከታተሉ ሰዎች ማናችሁ ማድረግ ትችላላችሁ። ቲኔጀርም እድሜያችሁ 7 ዓመትም ኢዳዝ ማተር ለሁሉም ይሆናል። ኦኬ እንደን በስተመጨረሻ ይሄንን ቻሌንጅ ለማድረግ ከኔ ምን ይጠበቃል ካላችሁ እውነቱን ለመናገር ሁለት ነገር ብቻ ነው የሚጠበቅባችሁ። አንደኛ ቆራጥነት ብላችሁ መጀመር ብቻ። ሁለተኛ ይህንን ቻናል ሰብስክራይብ ማድረግ ብቻ። የምሬ ነው። ምክንያቱም ይህን ቻሌንጅ ስታደርጉ አንወሻሽ ሊደክማችሁ ይችላል፣ ሊደብራችሁ ይችላል፣ ሞቲቬሽን ላይ መጣ ይችላል፣ የመሳሰሉ ነገሮች አለ። ዶንት ወሪ አይ ጋት ዩ። እኔ በየሳምንቱ 2 ቪዲዮችን ፖስት አደርጋለሁ እና እነዚህ ቪዲዮች ፖስት ሳደርግ ለቻሌንጁ የሚጠቅማችሁ ነገሮችን ነግራችኋለሁ። አት ዘ ሴም ታይም ደግሞ ኢቭን ፋይሎችም ካሉ አንድ ላይ አታች እያደረኩኝ ስለምሰጣችሁ ግዴታ ማድረግ አለባችሁ። ሁለት ነገር ብቻ በቃ ሰብስክራይብ አድርጉ። ኦኬ እና እሱም ብቻ አይደለም። አክቹሊ ይሄን ቪዲዮ እስከመጨረሻ ድረስ ካያችሁ ሁለት ነገር አለኝ። አንደኛው ኢዝ ጊቭ አዌይ፣ ሁለተኛው ደግሞ ዲስካውንት ይዤላችሁ መጥቻለሁ። አክቹሊ ይህን ዲስካውንት የሰጣችሁ የዚህ ቪዲዮ ስፖንሰር ኦፊሻል ስፖንሰር ማለት ነው ላቮካ ነው። እንግዲህ ላቮካን የማታውቁ ሰዎች ካላችሁ ላቮካ የፀጉር ኬር ፕሮዳክቶች አሏቸው። ሜሊ በአቮካዶ ኦይላቸው እንዲሁም ደግሞ በሮዝመሪ ኦይል እና በሮዝመሪ ሲረም በደንብ ይታወቃሉ። ለነገርኳችሁ ሜሊ የፀጉር ፕሮዳክት ላይ ይታወቃሉ። እንደምታውቁት እንግዲህ ስፔሻሊስት ሴቶች ፀጉራችን ዘውዳችን ነው። ስለዚህ ፀጉራችንን መንከባከብ አለብን። ምናልባት ነው ስላታረጉ ትችላላችሁ። የዛሬ 2 ወር ግን እኔ ፀጉሬን ተቆርጬው ነበረ። እዚህ ላይ የምታዩት ፀጉሬ ከመቆረጡ በፊትና ከተቆረጠ በኋላ ነው። እንግዲህ እዚህ ጋር አክሏል ማለት ነው። እና በዚህ የስድስት ወር ቻሌንጅ ደግሞ አንደኛው ላይክ ፀጉሬን በረንብ አድርጌ መንከባከብ አለብኝ። ላይክ እንደ አንዱ ያስኩት ቻሌንጅ ስለሆነ እናንተ የምትይዙት ነው በነገራችን ላይ። እና ስለ ፀጉሬ እያሰብኩ የነበረበት ጊዜ ላይ እንደ አጋጣሚ ላቮካ ኮንታክት አድርገውኝ ላይክ ሄይ ዲዲ አብረንሽ መስራት እንፈልጋለን እና ሜቢ ለኮሚኒቲሽም የሆነ ነገር እናዘጋጃለን ስለም ላይክ አይ ሴድ ላይክ ኦ ማይ ጋድ definitely በጣም ደስ ይለኛል። እና that's why የዚህ ቪዲዮ ኦፊሻል ስፖንሰሮች ላቮካ ቴንክ ዩ so much። ስለዚህ እናንተም በዚህ በስድስት ወር ውስጥ እንግዲህ ወንዶችም ሴቶችም የሆነ ለውጥ ማምጣት የምትፈልጉ ከሆነ ED100 የሚለውን ፕሮሞ ኮድ በመውሰድ የላቮካ ምርት ላይ ምንም አይነት ፕሮዳክት ብትገዙ የ100 ዲስካውንት ታገኛላችሁ ማለት ነው። I'm so excited። ስለዚህ እና ወንዶችም በነገራችን ላይ እናንተን ይመለከታል። ፀጉራችሁን ነው ማሻሻል የምትፈልጉ ከሆነ እና ሜቢ ጺማችሁ ላይ መስራት የምትፈልጉ ከሆነ ይሄ ነገር ለእናንተ ይሆናል እና ዶንት ቢ ሻይ እሺ። ላይክ ፀጉር ኬር ናም ስናወራ ለሴቶች ብቻ አይደለም ለእናንተም ይሆናል። ምናልባት ግን አይዲዲያ ቴንክ ዩ እኔ ያስፈልገኝ የምትሉ ከሆነ ኢትስ ኦኬ። እናታችሁን ወይም ደግሞ እህታችሁን ወይም ደግሞ ሚስታችሁን ሰርፕራይዝ ማድረግ ትችላላችሁ። ዌብሳይታችሁ ላይ ሄዳችሁ ደግሞ ዲቴል ማወቅ ትችላላችሁ። እስከነ ፕራይሱ አለ። ኤኒዌይስ ወደ ቪዲዮ። የዚህ የስድስት ወር ቻሌንጅ አክቹሊ ሜንሊ የምናደርጋቸው ታርጌት የምናደርጋቸው ፖይንቶች አሉ። ከነዚህም ውስጥ እንግዲህ አንዱ ፊዚካል ላይፋችንን ፋይናንሻሊ፣ ኢሞሽናሊ፣ ሜንታሊ እና ኢቨን ስፒሪቹዋሊ በረንብ
አድርገን ነው የምንሰራው። ስለዚህ ይሄንን የ6 ወር አክቹሊ በደንብ አድርጌ ኦርጋናይዝ አድርጌላችኋለሁ እና ዴፊኒትሊ ፋይሎችን ምናምን ነገር ኤቭሪቲንግ ታች ዲስክሪፕሽን ሴክሽን ላይ አስቀምጬላችኋለሁ። እሺ ሶ የዚህ የ6 ወር ቻሌንጅ አክቹሊ ሊከብዳችሁ ስለሚችል ልረሱትም ስለምትችሉ ዶንት ወሪ ዘ ዴይሊ ሞመንተም ላይ በየቀኑ አፕዴት አስቀምጣለሁ እና በየሳምንቱ ቅዳሜ ደግሞ ላይቭ ቻት እናዘጋጃለን። ስለዚህ እዛ ላይ ሂዱና ጆይን አድርጉ። እንዲሁም ደግሞ ኦፍ ኮርስ ኢንስታግራም ላይ ምን ፎሎ ማድረግ እንዳትረሱ፣ እዛ ላይ ማንዳንድ ነገሮችን ፖስት ስለማድረግላችሁ። ኦኬ ሶ ከዚህ ከ6 ወር ቻሌንጆች መካከል አንዱ የምናደርገው is 75 hard ነው። ከዚህ በፊት ሰምታችኋል ብዬ አስባለሁ እና ምናልባት የማታውቁ ከሆናችሁ ደግሞ ዶንት ወሪ አስተዋውቃችኋለሁ። ሶ ይሄ 75 hard ቻሌንጅ የሚባለው ለ75 ቀናት ውስጥ ኃይለኛ ዲሲፕሊን ከእናንተ የሚጠበቅበት ቻሌንጅ ነው እና ድንገት እንኳን ይሄን እስከ 5ኛ ቀን አድርጋችሁት 6ኛ ቀን ላይ ካሉ ቻሌንጆች መካከል አንዱን እንኳን ባታረጉት ድጋሚ ሀብላችሁ ነው የምትጀምሩት። ስለዚህ that's why it's called hard ኦኬ። ነገር ግን እኛ 75 soft challenge የሚለውን እናደርጋለን። በዩኒቨርሲቲ ውስጥ ላስተዋውቃችሁ። ሶ 75 hard challenge በአጠቃላይ 5 ቻሌንጆች አሉት። የመጀመሪያው is 45 ደቂቃ ኤክሰርሳይዝ ማድረግ በየቀኑ ነው። እሱም ጠዋትና ማታ 2 ጊዜ ሰምታችኛል። እና ከነዚህ 45 ደቂቃ አንደኛው ኤክሰርሳይዝ ግዴታ ውጪ መሆን አለበት። ሶ ያ ማለት እንግዲህ አንዱን ቤት ውስጥ ወይ ጂም ልሰሩ ትችላላችሁ፣ አንደኛው ግን ግዴታ ውጪ መሆን አለበት። ያ ማለት ልትሮጡ ትችላላችሁ፣ ኤኒ ካይንድስ ኦፍ ኤክሰርሳይዝ ማድረግ ትችላላችሁ። ሁለተኛው ቻሌንጅ ደግሞ ክሊን የሆነ ምግብ መብላት ነው። ይሄ ክሊን ስላችሁ በነገራችን ላይ ምንም አይነት ነው መጨማለቅ የለውም። ላይክ ቤት ውስጥ የተሰራ ምግብን ብቻ ነው የምትበሉት። ይሄ ስኳር የበዛበት ምግብ፣ ታሽጎ የመጣ ምግብ፣ በርገር፣ ፒዛ ብቻ የሬስቶራንት ውስጥ ምግብ፣ አልኮሆል ጭራሽ የማይቻሉ ነገሮች ናቸው። ኬክ የማይሆን ነገር ነው። ስለዚህ ያፕ ቤት ውስጥ ነው የምንበላ። አይ ቲንክ ዳትስ ጉድ ኢቭን ለገንዘባችን። ሶስተኛው ቻሌንጅ ደግሞ የሚሆነው ምንድነው? በየቀኑ ከ2 እስከ 3 ሊትር ውሃ መጠጣት አለባችሁ ነው። አገን ይሄኛውም ግዴታ ነው። እንደነገርኳችሁ ምንም አይነት አልኮሆል እና ሶፍት ድሪንክ እንደ ለስላሳ ምናምን ነገር ጭራሽ አይቻልም። አራተኛው ቻሌንጅ ደግሞ 10 ፔጅ መጽሐፍ ማንበብ ነው። ይሄ መጽሐፍ የምታነቡት ደግሞ ግዴታ ሰልፍ ሄልፕ ቡክ መሆን አለበት። ያ ማለት ፊክሽን መጽሐፍን ማንበብ አትችሉም። እንደን በስተመጨረሻ ቀኑን ሀብላችሁ ስትጀምሩና ቀኑን ፐብላችሁ ስትጨርሱ ፕሮግረስ ፒክቸር ማዘጋጀት አለባችሁ። ሶ አሁን ለምሳሌ እኔ ስጀምር ሰውነቴን ፎቶ እነሳለሁ፣ ከዛ ባለክ ደግሞ ሲያልቅ ፎቶ እነሳለሁ። የዚህን ጊዜ ለውጡን ማየት እንድንችል ማለት ነው። ሶ እንዳያችሁት እንግዲህ እጅግ በጣም ከባድ ነው። that's why it's called hard። ነገር ግን አይዟችሁ አይጋችሁ፣ እኛ ግን የምንሰራው 75 ሶፍት የሚባለውን ቻሌንጅ ነው። ምን እንደሆነ ልዩነቱ ላስረዳችሁ። 75 ሃርድ ቻሌንጅ በየቀኑ 2 ኤክሰርሳይዝ አድርጉ የሚለውን እኛ ግን አንድ ኤክሰርሳይዝ ነው የምናደርገው፣ አይዘር ጠዋት ወር ማታ። ነገር ግን ግዴታ 45 ደቂቃ መሆን አለበት እና ውጭም ሊሆን ይችላል ውስጥ ችግር የለውም። ሁለተኛ በየቀኑ የምታነቡት 10 ፔጅ መጽሐፍ ችግር የለውም መቀነስም ይችላል፣ ግን አትሊስት ከ3 ፔጅ በላይ አንብቡ በየቀኑ እና ምናልባት ፊክሽንም ሊሆን ይችላል፣ ምንም ችግር የለውም። ጀስት መጽሐፍ ግን አንብቡ ነው። ለነገርኳችሁ ከ3 ፔጅ ቢበልጥ ጥሩ ነው። ሌላኛው ደግሞ ግዴታ 3 ሊትርና 2 ሊትር በየቀኑ መጠጣት የለባችሁም። ለምሳሌ እኔ አልችልም፣ 2 ሊትር መጠጣት አልችልም። ሶ ምንድነው የምናደርገው? በተቻለን መጠን ግን አላማችን ግባችን ወደ 3 ሊትር እናደርግና ቀስ እያለን ያንን ነገር አንዳንድ ብርጭቆ እየጨመርን ማሳደግ ማለት ነው። ኦኬ አሁን ቀላል አይደለ? and of course ክሊን የተባለው ምግብ ግን እሱ ላይ ምንም እንትን የለውም። it's gonna be hard ግን ግዴታ ነው ክሊን የሆነው ምግብ እንበላለን ማለት ነው። አሁን የነገርኳችሁ በጠቅላላ በቴብል መልክ አስቀምጬላችኋለሁ 75 ቀኑን ሙሉ ማለት ነው። ስለዚህ ከቴሌግራም ግሩፓችን ላይ ሄዳችሁ መውሰድ ትችላላችሁ። ይህንን ይመስላል እንግዲህ 75 ሶፍት ቻሌንጅ። ሌላኛው ደግሞ በዚህ 6 ወር የምናደርጋቸው being mindful ወይም ደግሞ በተለይ በጣም ስትረስ ለምትሆኑ ሰዎች፣ በጣም ህይወታችሁ በኬኦስ የተሞላ ሰዎች ካላችሁ አሁን is your time ትንሽ መለስ ለማለት ወደ ራሳችሁ። ኦኬ የመጀመሪያ የምታደርጉት ነገር is በየቀኑ ጆርናል ማድረግ አለባችሁ። ይሄ ግዴታ ነው። ጆርናል አድርጉ ስላችሁ ደግሞ ዲር ዲያሪ ብላችሁ ጻፉ ማለት አይደለም። እሺ that's why በነገራችን ላይ I'm so excited እና ፈጣሪ ይመስገን ለሁሉም ነገር ፋይናሊ ጆርናሌ ሪሊዝ ተደርጓል። ይሄ ጆርናል ውስጥም እንደሚመስል አሳያችሁ። ይህን ጆርናል ስሰራው በጣም ጊዜ በሽቶብኝ ነበረ። ምክንያቱም ከተለያዩ ሰዎች ፊድባክ ስጠበቅ ነበር እና ለእናንተ በተቻለ መጠን ፐርፌክት ለማድረግ ሞክሬያለሁ። ሶ ምን እንዳለው ልንገራችሁ። ሶ መጀመሪያ ላይ ስከፍቱት ኦብቪስሊ ስማችሁን ይጠይቃችኋል፣ ማለትም ባለቤትነቱ ማለት ነው። ከዛ በኋላ ውስጡ በተቻለ መጠን እኔ የምጠቀማቸውን የሳምንታዊ ዕለታዊና እንዲሁም ደግሞ የየዕለት ልምምዶችን አስቀምጬላችኋለሁ። የጠዋትና የማታ ሩቲንም እዛ ላይ ያለላችሁ። ስለዚህ ከዜሮ ጀምሩ ማለት ነው። ከዛ በኋላ ልክ ሜን ፖይንቱ ላይ ስትገቡ ሙሉ ለሙሉ ፔጁ ለሁለት ይከፈላል። ሶ እዚህ ላይ የምታዩት እንግዲህ ቀን ሲሆን ወይም ደግሞ ጠዋት ዕለት የምትጽፉት ሎግ ነው። ማለትም ልክ እንደ 5 ሚኒት ጆርናል አይነት ነገር ናት። ሶ ምን ይጠይቃችኋል? ጤናችሁ እንዴት ነው? የእንቅልፍ ሲነርጃችሁ እንዴት ነው ብሎ ይጠይቃችኋል።
እንዲሁም ደግሞ የውሃ ኢንቴካችሁ እንደዚሁ ይጠይቃችኋል። እሱም ብቻ አይደለም በነገራችን ላይ ካይንድ ኦፍ ትንሽ ለየት የሚያደርገው እኔ እዚህ ላይ እንግሊዘኛና አማርኛ ተጠቅሜያለሁ። ማለትም ከላይ እንግሊዘኛ አለ፣ ከታች ደግሞ አማርኛው አለ። ሶ የዚህን ጊዜ እንግሊዘኛም ተጠቀሙ ሰዎች ዴር ዩ ጎ፣ አማርኛ ደግሞ ፕሪፈር የምታደርጉ አለላችሁ ማለት ነው። ሶ እንደዛ እያለ አመቱን ሙሉ ትጽፉበታላችሁ። ልክ በስተመጨረሻው ደግሞ ባኬት ሊስት አለላችሁ ልክ እንደዚህ። ምናልባት ማታውቁ ከሆነ ደግሞ ይሄ መጀመሪያ አይደለም። ከዚህ በፊት ዴይ ዋን የሚል ፕላነርም እንዲሁ አዘጋጅቼላችኋለሁ። ይሄ የአንድ አመት እቅድ ማውጫና እንዴት አድርጋችሁ ያንን አንድ አመት እቅዳችሁን አንድ ባንድ እንደምታሳኩት ጋይድ የሚያደርግ ፕላነር ነው። እንዲሁም ደግሞ ውስጡ አንዳንድ ቻሌንጆችንም ይዘውላችኋል። ሶ ይህንን ፕላነር ስገዙት ኦብቪየስሊ ከኦንላይን ኮሚኒቲ ጋር ነው የሚመጣው። ሲቀጥል ደግሞ ይሄ ነገር ለምን እንደሚጠቅማችሁ እና እኔ ምን ስትራግል እንዳረኩበትም በውስጡ ይዟል። ሶ በተቻለ መጠን ፐርሰናል ለእናንተ እንዲሆን አድርጌ ነው የሰራሁት። ሶ በስተመጨረሻ ጊቫዌይን ልስጥ። እንግዲህ ጊቫዌይ የምሰጠው እንግዲህ እንዳያችሁት ይህንን ጆርናል ነው። ስለዚህ የዚህን ጊቫዌይ መውሰድ የምትፈልጉ ሰዎች ካላችሁ ማድረግ ያለባችሁ ይሄ ነው። አንደኛ ኮመንት ሴክሽን ላይ የዚህ የ6 ወር ቻሌንጅ ለምን ማድረግ እንደምትፈልጉ እና ምን አይነት ነገርን እንደምትጠብቁ በደንብ አድርጋችሁ ጻፉልኝ እና የምጽፉት ነገር አሳማኝ ይሁን እሺ። እና ያ የጻፋችሁት ኮመንት the most ላይክ ካገኘ ያ ሰው አሸናፊ ይሆናል ማለት ነው። እንደነገርኳችሁ ይህን መጽሐፍ የምሰጣችሁ አዲስ አበባ ውስጥና ከአዲስ አበባ ውጪ እነዚህ ክልል ውስጥ የምትኖሩ ከሆነ ነው። ከዛ ውጪ ግን ከሆናችሁ በጣም ይቅርታ፣ ያው ሺፕ ማድረጊያ ሲስተሙ ገና ስላልተዘረጋ ለጊዜው ግን ይሄ ነው ማለት ነው። ስለዚህ እንደነገርኳችሁ መስራት የምትፈልጉ ሰዎች ካላችሁ እነዚህ ነገሮች አድርጉ። ነገር ግን አይዲዲያ ሰፖርት ማድረግ ፈልጋለሁ አንቺን እና መግዛት ፈልጋለሁ የምትሉ ሰዎች ካላችሁ ኦፍ ኮርስ አታች ዲስክሪፕሽን ሴክሽን ላይ ኦርደር ፎርሙን አስቀምጬላችኋለሁ እስከነዋጋው ኤቭሪቲንግ ኢን ዲቴል ማለት ነው። ሶ እዛ ላይ ሄዳችሁ ኦርደር ማድረግ ትችላላችሁ እና በቶሎ ወደ እናንተ ሺፕ አድርጋለሁ ማለት ነው። በጣም ነው ማመሰግናችሁ። በነገራችን ላይ it's been a journey ያልገባችሁ it's been a journey I hope you enjoy it የምሬ ነው። ሁለተኛው ደግሞ በየቀኑ ፕላን ማድረግ አለባችሁ። ቀናችሁ ምን እንደሚመስል ምናምን ነገር አይምሯችሁ ላይ አትይዙት፣ ነገር ግን ወረቀት ላይ መጻፍ። ይሄ ካይንድ ኦፍ ከራሳችሁ ጋር ማይንድፉልነትን እንድትይዙ ያደርጋችኋል። እሺ፣ ስለዚህ ከመተኛታችሁ በፊት የቀን ውላችሁን እንዳለ መጻፍ አለባችሁ። እንደን ከእንቅልፋችሁ ስትነሱ ደግሞ ያ የጻፋችሁትን ነገር አንብባችሁ ወደ ስራ መሄድ። የዚህን ጊዜ አንድ ነገር ዝም ብላችሁ ደስ እንዳላችሁ ተነስታችሁ አታደርጉም። ሰው የዚህን ጊዜ አክቹሊ ታይማችሁንም ኦን ታደርጋላችሁ እና ሁሉ ነገር እንዴት ነው አይምሯችሁ ውስጥ አይቀመጥም። ዳትስ ዋይ በነገራችን ላይ ጭንቀት የሚመጣባችሁ ምክንያቱም እዚህ ውስጥ ያለውን ነገር ወደ መሬት ስለማታወርዱት። ስለዚህ አንደኛው ማይንድፉል ቻሌንጃችን ይሄ ነው ማለት ነው። ሶስተኛው ቻሌንጅ ደግሞ በዚህ በ6 ወር ውስጥ የምናደርገው ገንዘባችን ላይ ሲሪየስ መሆን አለብን። በሌላ ቋንቋ ፋይናንሻል ኢንዲፔንደንስ መውሰድ ማለት ነው። ስለዚህ አይ ሆፕ በዚህ በ6 ወር ውስጥ እንግዲህ ሁላችሁም ገንዘብ ላይ ፋይናንሻል ኢንዲፔንደንት እንደምትሆኑ ግን ውስጥ ላስታውቃችሁ ምን እንዳለው። ሶ እኔ በየቀኑ በጀቴን ትራክ ማድረግበት አንድ ሲስተም አለኝ። ከዚህ በፊትም ሼር አድርጌያችኋለሁ። በእርግጥ ይሄኛው አዲስ ነው። ምንድነው መሰላችሁ በየቀኑ የሆነ ወጪ ካለኝ በተለይ ሳላውቀው ማለት ነው ጀስት ስልኬ ላይ ጉግል ፎርም ክሬት በማድረግ ስልኬ ላይ ሊንኳን በማስቀመጥ ያንን ብቻ በመንካት በየቀኑ የማውጣቸውን ወጪዎች እዚህ ላይ ሬጅስተር አደርጋለሁ ማለት ነው። መጀመሪያ ምን ገዛሽ ይለኛል። ሶ ለምሳሌ አሁን እዚህ የገዛሁት ወተት ነው እንበል። ሶ አይ ሴይ ሚልክ አልኩት። ከዛ በኋላ ለማን ነው አለኝ። ለራሴ፣ ለቤት፣ ለድመቴ፣ ትራንስፖርት፣ ለሌላ ሰው ወይንስ ሌላ ነገር ሲል ለድመቴ ነው የገዛሁት። ሶ ማይ ካት እለዋለሁ እና ስንት ነበር የገዛሽው ለሚለኝ ደግሞ 50 ብር ብዬ አስገባለሁ። ከዛ በኋላ አንዱን ምረጭ ይለኛል። ማለትም ይሄ ነገር አስፈላጊ ነው ወይንስ ጀስት ቢካዝ ስለፈለግሽ ይለኛል። ሶ ሌትስ እንበልና አስፈላጊ ነበረ። ሶ አገን ይጠይቀኛል፣ መልሶ ሹር ያደርገኛል። ሶ yes it was necessary። ለምንድን ነው ያደረኩት? ምክንያቱም አንዳንድ ጊዜ ዝም ብላችሁ ኢምፖልሲቭሊ የምትገዙት ነገር አለ አይደለ? ከዛ ኪፕ ለማድረግ ነው። ሶ ስጨርስ ሰሚት እለዋለሁ። ከዛ በኋላ ልክ እዚህ ጋር ከጨረስኩ በኋላ get your shit together ይለኛል፣ ገንዘብ ላለማባከን ማለት ነው። ስለዚህ ልክ እንዲያርገው ሬጂስተር ያደርገዋል ማለት ነው። እዚህ ጋር ልክ እነዚህ ቴስት ለማድረግ ያስገባዋቸዋሉ። ልክ እነዚህ ማለት ነው። ምንድነው የገዛሁት አለ፣ ለማን ነው የሚለው አለ፣ ስንት ነበረ ገንዘብ አለ፣ ልክ እንደዚህ እያለ ያስገባልኛል። ስለዚህ ኔክስት ታይም ላይ ቁጭ ብዬ የወር በጀቴን ሳደርግ ወይም ደግሞ ኦዲት ሳደርግ ማለት ነው እዚህ ላይ እንዳለ ዳታው ስለሚገባ ቁጭ ይላል። ሶ ልክ እንዳልኳችሁ በየቀኑ የምታጠፉትን ገንዘብ ኦዲት ማድረግ ከቻላችሁ የወር ወጪያቸውና ገቢያችሁ ማመጣጠን ትችላላችሁ። ፎር ሚ this is በጣም ቀላል ነገር። አንፎርቹኔትሊ ይሄን ነገር ሼር ማድረግ አልችልም፣ ምክንያቱም ላይ ጉግል ፎርም ስለሆነ ፋይሉን እናንተ እንድትይዙት ማድረግ አይችልም። ነገር ግን እንዳሳየዋችሁ በጣም ቀላል ስለሆነ እናንተ መቤታችሁ መስራት ትችላላችሁ።
ሶ ሌላኛው ደግሞ አውትሉካችንን መቀየር ነው። ማለትም ውጪ አፒራንሳችንን መቀየር። ከዚህ በፊት ዝም ብለን በቃ ሆምለስ የምንመስል ሰዎች ካለን ፕሮፐር የሆኑ ልብሶችን ማድረግ፣ ጸጉራችንን መንከባከብ፣ ፊታችንን መንከባከብ። ሶ ለጸጉራችን እንግዲህ ላቮካን መጠቀም እንችላለን እና በረንብ አድርገን በዚህ 6 ወር ውስጥ መንከባከብ እንችላለን። ከዛ በኋላ ደግሞ ፊታችን ነው። ፊታችን ላይ ሲመጣ ፐርሰናሊ እኔ በነገራችን ላይ ቆዳዬ ይሄ ነው ላይክ ናቹራል ቆዳዬ ይሄ ነውና አሮንም እንደሚባል በአይ ነው ትራንስፓረንት እንደሆነ ምክንያቱም ሙሉ ደም ስሬ ማየት ትችላላችሁ። በነገር ግን ሎክ ይሄ ያለው ቆዳ ከለር እና ይሄ ያለው ቆዳ ከለር ትክክል አይደለም፣ ላይክ ማች አያደርግም። እዚ ቢካዝ ፊቴ በጣም ሴንሲቲቭ የሆነ ፊት ነው ያለኝ እና ትንሽ ነገር ሲነካው በአንድ ጊዜ ነው ቀየር የሚለው and even አሁን እንኳን አየሩ ትንሽ ሞቃታማ ነውና እና ፊቴ ላይ በጣም ኃይለኛ ብለድ ሰርኩሌሽን ስላለ ወዲያው ነው ቲማቲም የምመስለው እና እንደምታዩት ብለሽ እያረኩ ነው እዚህ ጋርና እዚህ ጋር ለሚከብዳው እና እሱም ብቻ አይደለም። በነገራችን ላይ የዛሬ 2 ዓመት 1 ዓመት አካባቢ ማለት ነው ፊቴ በጣም ብጉር ይወጣ ነበር። እዚህ ጉንጬ ላይ ላይክ የምታዩት ከሆነ ኦሬዲ ስካር አስቀምጠው ሄዶብኛል እና በዚህ ጋር አንዳንድ ነገሮች አሉ። በነገራችን ላይ ፊቴን ሜካፕ አልቀባም ያንህል ናቹራሊ እንደዚህ ነው ዝም ብዬ የማውጣው። ስለዚህ እንደምታዩት በደንብ አድርጎ ያሳያል ፊቴ ላይ ያሉትን ስካሮች። ስለዚህ እነዚህ ነገሮች ማጥፋት አንደኛው ቻሌንጅ ነው የሚሆነው። ሶ ይሄ ነገር ደግሞ ለማድረግ ምን እየተጠቀምኩ እንደሆነ ላሳያችሁ። ትዝ የሚላችሁ ከሆነ ከዚህ በፊት ፊቴ ላይ እንደ ቻሌንጅ ወሰድኩት ነገር ነበር። እሱም ፊቴን ማጥራት ነበርና የዛን ጊዜ የተጠቀምኩት ይሄ ራሱ ቀሲልን ነበረ። ስለዚህ አሁንም ደስሱ ነው እየተጠቀምኩ ያለሁት እንደ ምንድነው ፌሻል ክሌንዘር ማለት ነው። ሶ በቀን ውስጥ 2 ጊዜ ነው የምታጠበውና ባይ ዘ ወይ ይሄንን መጠቀም ከጀመርኩ በኋላ ፊቴ ላይ ትልቅ ለውጥ አይቼበታለሁ። እሱም ብቻ አይደለም ኢቭን እናንተ እንኳን ኖቲስ አድርጋችሁት ላለፉት ቪዲዮዎቼ ላይ ኮሜንት ሴክሽን ላይ ፊትሽ እንዴት ነው የምታጠሪው እንዴት ነው ስኪን ኬር ሩቲንሽ ስትሉኝ ነበር። ስለዚህ ይሄንን ይመስላል ቤዚክሊ። ሶ ይሄን መጠቀም ከጀመርኩ በኋላ ምንም አይነት ኬሚካሎችን አልጠቀምም። ይሄ እንትን ሳሙኖች ማለት ነው። ሶ በየቀኑ ስታጠብ ጠዋት ላይ ዝም ብዬ እንደዚህ ታጠበዋለሁ። ማታ ግን ሲሆን ትንሽ ከእርድ ጋርና ከማር ጋር እየቀላቀልኩኝ ለ15 ደቂቃ ፊቴ ላይ ያቆየዋለሁ ማለት ነው። ሶ እናንተም በዚህ በ6 ወር ውስጥ እንደ ቻሌንጅ ፊታችሁን ለማጥራት እውነትም ቆርጣችሁ ከተነሳችሁ ከኔ ጋር ይሄን ነገር እንድትጠቀሙ ሃይሊ ሪከመንድ አደርጋችሁ። ለሁሉም የፊት ታይፕ ይሆናል። ስለዚህ ኢደንም መገን ኦርደር ማድረግ የምትፈልጉ ከሆነ በጣም ርካሽ ነው በነገራችን ላይ እና እዚህ ዲስክሪፕሽን ሴክሽን ላይ አስቀምጬላችኋለሁ። እንደነገርኳችሁ ከዚህ በፊት እስቲ ልሞክረው ብያችሁ እንደ ቻሌንጅ ወስጄው ነበር እና በጣም ትልቅ ለውጥ አይቼበታለሁ። እናንተም እንደምታዩበት ምንም አይነት ጥርጣሬ የለኝም። በስተመጨረሻ መንፈሳዊ ህይወታችን ላይ በጣም ሲሪየስ መሆን ነው። በነገራችን ላይ ይሄ ሁሉ የምናወራው ስለ ለውጥ ነው አይደለ? ነገር ግን ለውጥ ከውስጥ ነው የሚመጣው። ውስጣችንን የማንንከባከብ ከሆነ ደን ውጫዊ ላይ የሚያወጣው ነገር የለም። የስ ሜቢ ላይክ ትንሽ ጊዜ ልንሸፍነው እንችላለን በተለያዩ ነገሮች። ነገር ግን ውስጣችን በሽተኛ ከሆነ ህመምተኛ ከሆነ የማናከመው ከሆነ ወደ ውጭ መውጣቱ አይቀር። ለዚህም ነው በዚህ በ6 ወር ውስጥ አንደኛው እንደ ቻሌንጅ እንድትይዙት የምፈልገው መንፈሳዊ ህይወታችሁ ላይ እባካችሁ አትኩሩ እና ምናልባት ይህን ሳውራ ደግሞ ከየት መጀመር እንዳለባችሁ ግራ ከገባችሁ አንድ ከታላቅ እህታችሁ ሊረዳችሁ የሚችል ነጥብ ልንገራችሁ። ሶ የመጀመሪያው እንድታደርጉ የምፈልገው ነገር እባካችሁ ከእውቀት ጀምሩ። ናው እኔ ክርስቲያን ነኝ። ስለዚህ ክርስቲያን ስለሆንኩኝ ኦብቪየስሊ ኮትም ማድረግላችሁ ከመጽሐፍ ቅዱስ ነው። ስለዚህ እነዚህ ነገሮች ሁሉ ስናገር ሄዳችሁ ማየት ትችላላችሁ ማለት ነው። ሶ ለምንድን ነው ከእውቀት ጀምሩ ያልኩት? ምክንያቱም ሆሴ ምዕራፍ 4 ቁጥር 6 ላይ ሲናገር ህዝቡ እውቀትን ከማጣት የተነሳ እንደጠፋ ይናገራል። ይሲ ስቲል ህዝቦች ናቸው ግን እውቀት የላቸው። እውቀት ስለሌላቸው ተን እግዚአብሔርን በፈለጉት መልኩ ነበር የሚያመልኩት የነበረው። በዚህም የተነሳ ደግሞ እንደጠፉ ይናገራል። ከዛ በመቀጠል ደግሞ እውቀታችሁን ወደ እምነት ቀይሩት። ምክንያቱም እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ስለሆነ እምነት አለኝ ብትሉ ከሜዳ ተነስታችሁ ነገር ግን እምነታችሁ እውቀት የሌለው ነገር ከሆነ እናንተ ነገሮችን እያመናፈሳችሁ ነው እንጂ የምርም እውነተኛ አማኞች አይደላችሁም። ምንም ነገር እንዴት ነው ነፋስ በሄደበት ቦታ ሁሉ ነው የምትሄዱት። ምክንያቱም ግራውንድ የላችሁም። ግራውንድ እንዲኖራችሁ ከፈልጋችሁ ከእውቀት ጀምሩ። ያ የምታውቁት ነገር ደግሞ እምነት ይስጣችሁ። እምነታችሁን ካገኛችሁ በኋላ ደግሞ አሁን እምነት ወደ ተግባር ይለወጥ። ናው እዚህ ነገር ላይ ዲቴል መግባት አልፈልግም እንጂ ብዙ ጊዜ እኛ ሀገር ላይ ላይክ አንድ ሰው እምነቱን የሚያጠናክረው ለመከራከር፣ ለጠብ፣ ለመጨቃጨቅ እገሌ ላይ ጣት ለመጠቆም ነው እንጂ ሲጀምር እኔ ማን ነኝ? አንቺ ማነሽ? አንተ ማነህ? ምንድነኛ? ሲጀምር ምን አይነት እውቀት አለን የሚለው ነገር ፎከስ አናደርግም። እና ለዚህ ደግሞ ማረጋገጫ ከፈለጋችሁ የዛሬ 2000 ዓመት ፈጣሪያቸውን የገደሉት አማኝ ነን ያሉት ሰዎች ናቸው። አህዛብ አይደሉም መጥተው የገደሉት። እናውቃለን እኛ እግዚአብሔር ሰዎች ነን እኛ ከንትናንን ያሉት ሰዎች ናቸው። ስለዚህ ሌላኛው ሃይማኖት ላይ ሌላኛው ሰው ላይ ጣት ከመጠቆማችሁ በፊት ራሳችሁን ቼክ አድርጉ። እናንተ ማናችሁ? ሲጀመር እውነትም እግዚአብሔር በሚለው መንገድ እየሄዳችሁ ነው? እግዚአብሔር በሚፈልገው ነገር ውስጥ በሚፈልገው ህይወት ውስጥ እየተመላለሳችሁ ነው? ኢቭን 0.1% እንኳን እርግጠኛ ካልሆናችሁ ደን ዝም በሉ። በስተመጨረሻ ደግሞ እምነታችሁን ወደ ተግባር ቀይሩት። እምነት ያለ ተግባር ከንቱ ነው። ምንም በቃ ዝም ብላ አማኝ ነኝ ግን የምናም ነገር ብትሉ ውሸታም ናችሁ። ምክንያቱም እምነት
እምነት ያለው ሰው ጊዜው ሲመጣ ይፈተናል። የዚህን ጊዜ እምነቱ ወደ ተግባር መቀየር አለበት፣ መታየትም አለበት። ግራ ከገባችሁ ባካችሁ ሂዱና አንብቡ። this is why እውቀት ብዬ የምናገረው። ስለዚህ ማናችንም ብንሆን በእግዚአብሔር ፊት ሙሉ ሆነን ለመገኘት የመጀመሪያው ነገር እውቀት ያስፈልጋል። አለበለዚያ የማንም አገልጋይ መጫወቻ ነው የምትሆነው። ሁለተኛ ደግሞ እውቀታችሁን ወደ እምነት ቀይሩት። እምነታችሁ ደግሞ በተግባር ይቀየር። የዚህን ጊዜ ኮምፕሊት የሆነ ማንነት አላችሁ። አይ ሆፕ እንግዲህ በደንብ እንደሰማችሁ፣ ምክንያቱም በጣም ኃይለኛ ጫጫታ ነው ያለው እና ሆፕፉሊ ኤዲት ሲደረግ ይሄ ነገር አሪፍ ሆኖ እንደሚወጣ ሆፕፉሊ። ሶ ይሄንን ይመስላል እንግዲህ የዛሬ ቪዲዮአችን። እንደወደዳችሁ ተስፋ አደርጋለሁና ቻሌንጁን በጣም ቀላል ነው። 6 ወር ብቻ እነዛን ነገሮች ማድረግ ያን ላይ ከብድም። ኦፍ ኮርስ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝና እመልስላችኋለሁ። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና በየሳምንቱ እንደዚህ አይነት ኮንተንቶችን አገኙ። ኦኬ ደከመኛ በቃ ሊት ቻው።